መጀመሪያ ላይ ስትመጣ ስንት ስንት አይነት አነባበብ አላት? ኦ መጀመሪያ ላይ ስትመጣ ኦ ስንት? ሶስት? ሁለት? ኦና እ ኦ ኦ እ አ ኦ እና ኦኬ ቆይ ልንገርሽ። ኦ ሶስት አይነት አገባብ ነው ድምጽ ነው ያላት መጀመሪያ ላይ ስትመጣ ማለት ነው። አንደኛው እንደ አ ነው፣ እንደ አ። ሁለተኛው ደግሞ እንደ ኦ ነው። ሶስተኛው ደግሞ እንደ ዋ ነው፣ ወይም እንደ ወ እንደ ዋ እንደ ዋ ብለን እንይዘዋለን። ይኸው እዚህ ጋር አሁን ሶስት አይነት አገባብ አላ ድምጽ አላት። አንደኛው አ ነው፣ ሁለተኛው ኦ ነው። ኦ ከዛ ዋ ዋ። አሁን ለምሳሌ በአ ሲገባ ለምሳሌ አውት፣ አወር፣ አዘር፣ እንደዛ አፖዚት፣ ኦፖርቹኒቲ ወዘተ በአ እንደ አ እናነባዋለን ማለት ነው። እንደ ኦ ደግሞ ብዙ ቃላት አሉት። እንደ ኦ እንደ ኦ ሲነበብ ኦፍ፣ ኦን፣ ኦብጀክት፣ ኦፍን፣ ኦፍ ኮርስ፣ ኦንሊ ወዘተ እንደ ኦ ሲሆን ማለት ነው። አሁን እነዚህ በኦ ቢጀምሩም እንደ ኦ አናነባቸውም። ኦት፣ ኦር አንልም። አውት፣ አወር፣ አዘር፣ አፖዚት፣ ኦፖርቹኒቲ እንደዛ ነው የምንለው ማለት ነው። እሺ ሌላው እንደ ዋ ነው። እንደ ዋ ግን በቃ እነዚህ ሶስት ብቻ ናቸው ባንል ትንሽ ናቸው በጣም። ዋን፣ ዋንስ፣ ዋንስ እንደ ዋ ሲሆኑ ማለት ነው። እሺ ከተነባቢ ቀጥለው ሲመጡ ስንት አይነት ባህሪ ያላቸው ደግሞ ስንት አይነት ባህሪ ያላት ኦ ከተነባቢ ቀጥላ ስትመጣ? ከተነባቢ ቀጥላ ስትመጣ ችግር የለም። አራት አይነት አላት። እስኪ እንደ ኢ እንደ ኢ አታናብብ። አራት አላት። አንደኛው ማን ነው? የመጀመሪያው አዎ ጎበዝ። የመጀመሪያው ሁለተኛ እና ኡ ከዛ ጎበዝ። ሁለቱን ጠቅሰሻል። ዋ ዋ ዋ እና አ እሺ ጎበዝ። ኦ አ ከዛስ ዋ ከዛ ኦ ነው። ጎበዝ። ኦ ኦ እንደ ሰባተኛ፣ እንደ አንደኛ፣ እንደ ሁለተኛ፣ እንደ አራተኛ፣ እንደ ሰባተኛ። እንደ አንደኛ ስታናብብ ለምሳሌ ከም፣ አም፣ መኒ፣ አኒ፣ ሱን ሱን አይደለም ይሄ ሳን ነው። ሳን፣ መንዝ፣ ደን፣ ካንትሪ፣ ሳም እነዚህ እንደዚህ ድምጽ ነው ያላቸው። እንደ ኡ ስታናብብ ደግሞ ለምሳሌ ዱ፣ ቱ እነዚህ እንደ ሁለተኛ ድምጽ ናቸው። ቱ፣ ዱ፣ ሁ፣ ቱ፣ ሙቭ፣ ሉዝ፣ ኢንቱ፣ ሩቲን እነዚህ እንደገና ደግሞ ሁለት ኦም ሆነው ሲመጡ ራሱ ማለት ነው እንደ ኡ ነው የሚነበቡት። ልክ እንደነዚህ ነው የሚነበቡት ሁለት ኦ ሆነው ሲመጡ። ሉስ፣ ቡክ፣ ግድ፣ ፉድ፣ ውድ፣ ሩት፣ ሩም፣ ሙን፣ ዙም፣ ዙ ወዘተ። እሺ እንደ ኡ እንደ አ ሲመጡ ደግሞ ለምሳሌ እንደ አ ሲመጡ ማዘር፣ ማዘር ምርጥ ምሳሌ ያገኘና ማዘር። አሁን ይሄ ሞዘር አንልም እንደ ጀማሪ ማለት ነው። ሞዘር አንልም።
ማዘር ነው። ማ ነው ያደረገው ይሄንን። ኤምን ወደ አራተኛ ድምፅ ነው የቀየረው። ኦ ማለት ነው። ሳውንድ፣ ቫውል፣ ቫውል፣ ፍላወር፣ ሃው፣ ናው። አሁን ይሄ ኖ አይባልም ማለት ነው። ሆው አንልም። ሃው፣ ናው። ብራውን፣ አማውንት፣ አባውት፣ አካውንት፣ ዳውት ነው የምንለው ማለት ነው። በብዛት የሚገኝባቸው ደግሞ ይታያል አይደል ስክሪኑ? እሺ ሰባተኛው እንደ ሰባተኛ ድምፅ እንዲነበቡ የሚያደርጋቸው ደግሞ እንደ ሞ እንደ ኦ ሲነበብ ነው። ሞርኒንግ፣ ሆሊ፣ ሮድ፣ ዶክተር፣ ኮመንት ምናምን ዶንት ወሪ፣ ወርዴስ፣ ፍሮም፣ ኖ፣ ጎ ምናምን። እሺ አሁን ኦ መጀመሪያ ላይ ሲመጣ እንደማን ይነበባላል? መጀመሪያ ላይ ኦ እንደ ኦ ኦ መጀመሪያ ላይ ሲመጣ እንደ ተነባቢ ሆኖ ሲመጣ እንደማን ይነበባል? ኦ ዋ ከዛ አ እንዳትረሺ ኦ እሺ በኦ አንድ ምሳሌ ትሰጭኛለሽ? ለምሳሌ በኦ ሲጀምር እንደ ኦ በሚነበብ በኦ ሲጀምር አዎ ጎበዝ። ግን ከመጀመሪያ ሲሆን እንደ ተነባቢ ሲሆን ራሱ እንደ ተነባቢ ሲሆን ኦ እንደ ተነባቢ እሺ እኔ ልስጥሽ። ለምሳሌ ኦን ማለት በላይ ማለት ነው እንደ ተነባቢ እንደ ኦ ኦን። እሺ እንደ አ ሲነበብስ? አዎ እሱ በኤ ነው የሚጀምረው። ትክክል ነሽ። ኦ ነው ግን እሱ በኤ ነው የሚጀምረው። ጥሩ ብለሻል። ኦን፣ ኦፍ ብዙ አሉ። ኦፍ ኮርስ፣ ኦፍን፣ ኦብጀክት። እሺ እንደ አ ሲጀምርስ? እንደምን? እንደ አ ኦን እንደ አ ስናነበው መጀመሪያ ላይ ሲገባ ማለት ነው። አወር አውት ነው ያልሽው? አውት ጎበዝ። አውት፣ አወር፣ አዘር ጎበዝ። እንደ ዋ ሲነበብስ? ዋንስ ዋንስ፣ ዋን ጎበዝ። እነሱን ይዘሻል። ዋንስ፣ ዋን። ሁለቱ ዋንስ ተመሳሳይ ነው። እሺ ጥሩ። አሁን እንደ ከተነባቢ ቀጥሎ ሲመጣ እንግዲህ አራት አይነት አገባብ አለው ብለናል። እንደ እንደ ኡ፣ እንደ አ፣ እንደ ኦ እና እንደ ሲነበብ እነዚህን ከፊቱ ያሉትን ተነባቢዎች ወደ መጀመሪያ ሆሄ ነው የሚቀይራቸው። ለምሳሌ ሲ ከሆነ መኒ፣ ሰን፣ መንስ፣ ደን። ወደ ሁለተኛ ሲቀይር ደግሞ ዱ፣ ቱ ምናምን እነዚህ ነጠላ ኦ ሲሆኑ ዱ ቱ፣ ሁ ቱ፣ ሙቭ፣ ሉዝ ነው የምንለው።
ሁለት ኦ ሲመጣም እንደ ሁለተኛ ሆሄ እንደ ኡ ነው የሚያናብባቸው። ቡክ፣ ጉድ፣ ውድ፣ ፉድ፣ ሩድ፣ ምንድነው ሩፍ እንደ አ ሶስት እንደ አራተኛ ሲመጣ ማዘር፣ ሳውንድ፣ ቫውል፣ ፍላወር፣ ሃው ወዘተ ፓወር። እንደ ሰባተኛ ሲመጣ ሞ፣ ሆ፣ ሮ፣ ዶ፣ ኮ ያደርጋል ማለት ነው። ሞርኒንግ፣ ሆሊ፣ ሮድ፣ ዶክተር፣ ኮመንት። እሺ አሁን ዩ ላይ እንገባለን። አሁን ዩ ላይ እንገባለን። ዩ ከቃሉ መጀመሪያ ላይ ሲመጣ ሶስት አይነት አነባበብ አለው። በሶስት መልኩ ይነበባል። አንደኛው አ ነው፣ ሁለተኛው አ ነው፣ ሶስተኛው ዩ ነው። እንደ አ የሚነበብባቸው ቃላቶች በጣም ውስን ናቸው። እነዚህ ሁሉም ውስን ናቸው በብዛት እና እንደ አ የሚነበብባቸው በርከት ይላሉ። እንደ አ አርጀንት፣ አርባን፣ አርጀንትሊ ይሄና ይሄ መጀመሪያ ላይ ሲመጣ እንደ ስንት ነው? እንደ አራት እንደ ሶስት ይነበባል። እንደ አ፣ እንደ አ እና እንደ ዩ። እንደ ዩ። እሺ ለምሳሌ አርጀንት፣ አርባን፣ አርጀንትሊ። እንደ አ ሲነበብ ደግሞ አንደርስታንድ፣ አንደር፣ አፐር፣ አግሊ፣ አፕሴት ወዘተ። እንደ ዩ ሲመጣ ደግሞ ዩዝ፣ ዩኒፎርም ማነው ዩዝፉል። ዩዝ ማለት መጠቀም ነው። ዩዝፉል ጠቃሚ ነው። ዩኒት መለኪያ ልንለው እንችላለን። መለኪያ አሃድ ወይም ክፍል፣ አካል፣ ቡድን። ዩኒየን አንድነት ነው፣ ማህበር። ዩዘር ተጠቃሚ ነው። ዩዝ መጠቀም ነው ወይም ተጠቀም። ዩዝፉል ጠቃሚ፣ ዩዘር ተጠቃሚ። ዩኒፎርም፣ ዩኒክ፣ ዩኒቨርስ፣ ዩኒቨርሳል፣ ዩኒቲ፣ ዩኒቨርሲቲ። እንደ አሁን ደግሞ አናባቢ ሆኖ ሲመጣ ትንሽ በርከት ያሉ ባህሪያ ድምጾች አሉት። አናባቢ ሲሆን ስድስት አይነት አነባበብ አለው። እንደ አ፣ እንደ ኡ፣ እንደ ኢ፣ እንደ አ፣ እንደ አ፣ እንደ ኦ፣ እንደ ው ይነበባል። ስድስት አይነት አነባበብ አለው ከተነባቢ ቀጥሎ ሲመጣ። እንደ አ፣ እንደ ያናብባል ማለት ነው። አሁን እንደ አ ሲያናብብ ትረዝ፣ ትረዝ እውነት፣ ሀቅ ማለት ነው። አንዳንዴ ትሩዝ ነው የሚሉት። አሜሪካኖች ትረዝ ይላሉ፣ እንግሊዞች ትሩዝ ይላሉ። ከዛ በት ነገር ግን፣ በት፣ ሰመር፣ ገስ፣ ሰትል፣ በብል፣ ድራንክ፣ ማች ወዘተ። ስትረግል፣ ረን፣ ከት፣ ጀስት። እየተጣራች ነው ህፃኗ። ህፃኗ ናት። ما يطلع وسخ. ليش وشه خلاص. لا أنا أغسل كل يوم هنا عادي. أنا لا لسه باقي 20 دقيقة. እሺ እንደ መጀመሪያ ሆሄ እንዲነበቡ ታደርጋለች። ለምሳሌ በት፣ ሰመር፣ ገስ፣ ሰትል፣ በብል፣ ድረንክ፣ መች ወዘተ።
እንደ አ ስታናብብ ደግሞ በጣም ትንሽ ናቸው እንደ አ የምታናብብባቸው። እነዚህ ግን እነዚህ እንደ አ የምታናብባቸው በጣም ብዙ ናቸው። እንደ አ ስታናብብ ባይ፣ ጋርድ፣ ጋራንቲ፣ ጋይ ለማለት ነው። ጋይ ማለት ወንዶች ወንድ ሰው ጋይ ይባላል። ብዙ ሲሆኑ ጋይስ። በነገራችን ላይ ጋይስ ለሴቶች የሚጠቀሙት ሲጠቀሙት እንሰማለን ጋይስ ሲሉ በብዛት ሴት ለሴት። እሺ እንደ ኡ ታናብባለች። ፑት፣ ፑል፣ ቡል፣ ብሉ ምናምን እንደ ኡ። እንደ አ እንደ ኡ። እንደ ኢ ታናብባለች አንዳንዴ አልፎ አልፎ። እንደ ኢ ስታናብብ ኮንፊውዝ፣ ሪፊውዝ፣ ኪዩቢክ፣ ቲዩብ፣ ኪዩት። ኪዩት ማለት ሲዩቲኢ ኪዩት ማለት ነው። ይሄ ቆንጆ ውብ እንደማለት ነው። እሺ ኪ ኪዩት። አሁን ዩ እንደ አይ አገለገለ። አሁን አይን እና ኢን ስንጠቀም ነው እነዚህን ወደ ሶስተኛ ድምጽ የሚቀይሩልን አይደል? አሁን ዩ ራሱ ይቀይራል አንዳንዴ ማለት ነው። ለምሳሌ የሆነ ቃል አለ ሂውማን የሚል ቃል ታውቂያለሽ? ሂውማን ሂውማን ማለት ሰው ማለት ነው። ሂውማን ሄር አለ የሰው ሰራሽ ፀጉር እና ኤች ዩ ኤም ኤን ነው የምንጠቀመው። ኤምኤን ሂውማን። አሁን ኤችን እንደ ሂ ነው እንድትነበብ ያደርጋት ማለት ነው። ሂውማን። ዩ እንደ አይ ያገለግላል አንዳንዴ ማለት ነው። አንዳንዴ ደግሞ እንደ አ ያገለግላል ከኤ ጋር አብሮ ኤን አስከትሎ ሲመጣ። ኳረንቲን እንደ አ ኤን አስከትሎ ሲመጣ እንደ አ እናነባዋለን። ለምሳሌ ኳረንቲን። ኳረንታይን የምንለው በሁለት ሺህ ስንት ላይ የተከሰተው ማለት ነው። የሆነ ተገልለን የምንቀመጥበት ቦታ ኳረንታይን፣ ኳረንቲን ለብቻ መቆየት ማለት ነው። ያ ኳረንታይን ገባ ይባላል። ኳረንቲን ኳረንቲን። ጋርድ። አሁን ኦኬ እዚህ ጋር ይሄ ቃል መሆን ያለበት እንደ አ የሚያናብብበት ላይ ነው። ምክንያቱም ጋ ነው ይሄ ጓ ሳይሆን ማለት ነው። የቱ ጋር ነበር? እዚህ ጋር። እዚህ ጠፋ። እሺ ቆይ አመጣዋለሁ። ኦኬ ኔትወርኩ ነው ማለት ነው። እሺ አሁን ይሄ ጋ ስለሆነ ጋ ኤ ዩኤ ነው ግን እንደ ጋ ነው እንደ ጓ ሳይሆን የምናነበው አሁን ጋርድ ነው። ጋርድ ጠባቂ፣ ዘበኛ ምናምን ማለት ነው። እዚህ ጋር ግን የቱ ጋር ነው? ኳረንቲን፣ ኳሊቲ፣ ኳሊቲ፣ ኳንቲቲ፣ ጓንታናሞ፣ ፐንክቹዋል፣ አክቹዋሊ፣ አክቹዋሊ። እሺ እየጠራችሽ ነው? እሺ መጣሽ?
أنا بس الفنجان يجي. لا ما في لا أنتي نامي ولا نامي خلاص يا يلا نامي وين نامي خلاص باي. ልጆቹ አላስተማሩሽም አይደል? ይረብሻሉ አይደል ልጆቹ? ልጆቹ 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 ዘመዶቿ የሉ ሆነው ነው። እሺ አሁን አሀ ስንት አመቷ ነው? ራሷ አተኛም ትልቅ አይደለችም እንዴ? እሺ አሁን እንደ አ የሚያናብብበት ብዙ ጊዜ ዩና ኤ ከመጡ እንደ አ ነው የሚነበበው። ከኋላ ያለው እንደ ከኋላ ያለው ከመጀመሪያ ያለው ተነባቢ ማለት ነው። ችግር የለም። ሄደች ልትሄጂ ነው? በቃ ሂጂላት፣ ችግር የለም ሂጂላትና አሁን መሄድ አለብሽ። እሺ ሂጂ በቃ ችግር የለውም። ሂጂና ቶሎ ከመጣሽ ትንትኛል። ሂጂ ችግር የለውም። ደግሞ ችግር እንዳይፈጥሩብሽ። ወይ አንቺ ጋር ለምን አታረጊያትም እስከምንጨርስ ድረስ? አንቺ ጋር አትቀመጥም? አዎ ለምን አብራሽ አትቆይም ትንሽ አንቺ ጋር? ነይ እያሏት ነው? ተኝ እያሉ ነው?
በደቂቃ ነው የምትጠራኝ። እህ እና አሁን ፋታ የለሽም? ችግር የለውም ከሌለሽ። እንግዲህ እስከምትጠራኝ ድረስ እሺ እና ኤ ዩ እና ኤ በአንድ ላይ ሲመጡ ከመጀመሪያ ያለው እንደ ኦ ይነበባል ማለት ነው። ዩና ኤ ማለት ነው። ዩ እና ኤ አምረው ሲመጡ ለምሳሌ አኳ የመጨረሻው ምሳሌ አኳ ማለት ውሃ ማለት ነው። አኳ አዲስ አኳ ሴፍ ሲባል ሰምተሽ ታውቂያለሽ? አዎ አዎ እንደዛ ነው። እሺ አሁን ወደ ው ከኦ ቀጥሎ ሲመጣ ዩ እንደ ው ነው የምናነበው። አማውንት አባውት ከምን ከኦ ቀጥሎ ዩ ሲመጣ እንደ ው ይነበባል። እንደ ው ኦኬ እናነባለን ማለት ነው። እና ይሄ ቀላል ነው። ይሄ በጣም ቀላል ነው። ዋና ዋናውን ገርፈጥ ገርፈጥ አድርገነዋል ደህና። ከዛ ቀስ በቀስ ደግሞ ሁሉም ነገር በአንዴ አይያዝም። ቀስ በቀስ ባይ ዘ ዌይ አሁን ይሄንን እንትን ተማርን አይደል? ባህሪያቸውን የአናባቢ ባህሪ ተማርን። ከዛ ወደ ማንበብ ስትሄጂ ነው አሁን የተማርሽው ትምህርት የሚረዳሽ እንደገና የምታብላሊው በደንብ የሚብላለው ወደ ንባብ ስንሄድ ነው። አሁን ይሄንን እልክልሻለሁ አንቺ አንዴ ታነቢዋለሽ ሁሉንም ድምፅሽን ከፍ አድርገሽ። እሺ አሁን ዋይ ላይ ገብተናል። ዋይ በጣም ቀላል ናት። መጀመሪያ ላይ ስትመጣ እንደ የ ነው የምናነባቸው ሁሉንም። ዋይ ዋይ መጀመሪያ ላይ እንደ የ ነው የምትነበበው። ተነባቢ ሆና ስትገባ የስ የለው ዩ ይር የየ ዝርያ የየ ድምጽ ነው ያላት። ከቃሉ ስንት ነች መጀመሪያ ላይ ስትመጣ? መጀመሪያ ላይ ስትመጣ እንደ የ ድምጽ ነው በቃ እንደ ወይ የ ትሆናለች ወይ ደግሞ ዩ ትሆናለች ወይ ይ ትሆናለች እንደ አናባቢው ነው የምትወሰነው። ግን የየ ዝርያ ናት። አናባቢው ለምሳሌ ኢ ከሆነ እንደ የ ትሆናለች። እዚህ ጋር አሁን የስ የለው እሺ ምን አለች? ወይኔ ተቃጥዬ ሞት። እንቀጥል። እሺ እንቀጥል። እሺ ጥሩ አይዞሽ። እና እንደ አናባቢው ነው የምትወሰነው ማለት ነው። እዚህ ጋር አሁን የስ የለው ሆናለች። እዚህ ዩ እዚህ ይር ኢና ኤ አብረው ሲመጡ እንደ ሶስተኛ ድምጽ ስለሚያናብቡ ይር ይሆናል ማለት ነው። ይሄኛውን ይ የሶስተኛውን የዩ ይ ማድረግ እችላለሁ። አሁን ስድስተኛውን ነው ያደረኩት። ይቺን አይነት ይ ማድረግ እችላለሁ ማለት ነው። እሺ ሌላው ደግሞ ከቃሉ መሃል ላይ ሆና ራሱ ማለት ነው። ዋይ ከቃሉ መሃል ላይ ሆና ራሱ እንደ ተነባቢ ልትነበብ ትችላለች። እንደ ተነባቢ ለምሳሌ ቢዮንድ አሁን እዚህ ጋር እንደ ተነባቢ ነው የተነበበችው። ቢዮንድ ምክንያቱም ቀጥሏት አናባቢ ስለመጣ ቀጥሏት አናባቢ ሲመጣ ሌሎችን አታናብብም ራሷ እንደ ተነባቢ ትሆናለች ማለት ነው። ኤምፕሎየር እዚህ ጋርም ራሱ ኤምፕሎየር አሰሪ ቀጣሪ ሰውዬ ኤምፕሎየር ይባላል። እዚህ ጋር ኤምፕሎይ መጀመሪያ መሃል ላይም ብትሆን እንደ ተነባቢ ናት ማለት ነው። ሰራተኛ ኤምፕሎይ ይባላል። አሰሪ ኤምፕሎየር ይባላል። ሎየር ይሄም እንደ የ ያገለገለች ማለት ነው። ሎየር ማለት ነገረ ፈጅ ማለት ነው። ወይም ደግሞ ነገረ ፈጅ ምንድነው? ነገረ ፈጅ ታውቂያለሽ? ነገረ ፈጅ ነገር የሚፈታ ነገረኛ የሆነ እንትን
ጠበቃ ማለት ነው። ጠበቃ ይባላል። እሱ ምን ይባላል? ሎየር ይባላል። አሁን ይሄ ነው ድሮ የሚታወቀው። አሁን ግን ጠበቃ እያሉት ነው ስሙን እያሻሻሉ ማለት ነው። እኔ የማውቀው ጠበቃ ነው። አዎ ጠበቃ ነው። አሁንማ ጠበቃ ሆኗል። እሺ ከዛ ዋይ አናባቢም ሆና ታገለግላለች። አናባቢ ሆና ስታገለግል ሁለት አይነት ባህሪ ነው ያላት። ሁለት አይነት ነው። አንደኛው ኢ ነው፣ አንደኛው አ ነው። ኢ እንደ ኢ ስታናብብ ልክ እንደ አይ ትሰራለች። እንደዚችኛዋ አይ ማለት ነው። አሁን ይቺ እንደ ስታናብብ አንዳንዴ ሲቲ፣ ሊስን፣ ሊስት፣ ቢግ፣ ፒግ እንዳልነው እሷም ከፊቷ ያሉ ተነባቢዎችን ወደ ሶስተኛ ሌተር ሆሄ ትቀይራቸዋለች ማለት ነው። ለምሳሌ እዚህ እንመልከት። ሲ አሁን ይሄ ሲስተም ስርዓት ማለት ነው። ሲስተም ኦር ዘዴ። አዎ ሲ ሆነ፣ ሶስተኛ ሆሄ ሆነ። ጂ ሆነ። አሁን ይሄ ጂፕሰም፣ ቤቢ ይቺ አሁን ቢ ሆነች። ሃፒ ፒ፣ ስቶሪ ሪ፣ ሶሪ ይቅርታ እና ወደ ሶስተኛ ሆሄ ተቀየሩ ማለት ነው። ሚስትሪ እዚህ ጋር ሚ ሆነች ጂኤም፣ እዚህ ጋርም አር ሪ ሆነች። ሚስትሪ ሚስትሪ ምስጢር የሆነ ነገር ማለት ነው። ሲምቦል እንደዚህ ሆነች ማለት ነው። ከዛ ወደ አ ስትቀይራቸው ደግሞ አሁን ይሄ ሳይበር ተብሎ ነው የሚነበበው። ሳይበር የሳይበር ደህንነት። ባይ ባይ ደህና ሁን ለማለት ማለት ነው። ኦኬ ባይ ማለት በ ማለት ነው። እዚህ ጋር ይሄ ባይ ማለት ደህና ሁን ማለት አይደለም። ይሄ በ ለማለት ነው። መስተዋድድ አዎ መስተዋድድ ነው። ደህና ሁን ማለት ከፈለግን እዚህ ጋር ኢ እንጨምራለን መጨረሻ ላይ። ለምሳሌ እዚህ ጋር ኢ ከጨመርን ባይ ይሆናል። ይሄ ደህና ሁን ማለት ነው። ማይ የኔ ማለት ነው። ለምሳሌ ማይ ኔም ኢዝ ሙሐመድ፣ ማይ ኔም ኢዝ ገሌ፣ ማይ ኔም ኢዝ ገሌ ስንል የኔ ማለት ነው። ማይ ካር፣ ማይ ፎን፣ ማይ ፋሚሊ። ከዛ ዋይ ማለት ለምን ማለት ነው። ዋይ ኋይ አንልም ማለት ነው። ዋይ ነው የምንለው። እንደ አራተኛ ድምፅ አናበበች ማለት ነው። እንደ አ ሳይኮሎጂ፣ ስፓይ፣ ፍላይ መብረር ነው። ፍላይ፣ ፍላይት። ይሄኛው ሳይኮሎጂ እንዴት መጀመሪያ ላይ ያለች እኮ ፒ ነች። አዎ አሁን ፒን ዘለው ኤስን ነው የሚያነቡት። አሁን ሳይኮሎጂ ነው። ፒን ዝም ብለው ለመለያ ያህል ነው የሚያስቀምጧት እና ለምን እንደሆነ እንጃ እንደዚህ ነው የሚያነቧቸው። ይሄ ቋንቋው ድብልቅ ስለሆነ ከፈረንሳይኛ፣ ከጀርመንኛ፣ ከላቲን ከምን ተጠረቃቅሞ የተሰራ ነው ቋንቋው እና ለምን እንደዚህ የማይነበብ አልፋቤት ለምን እንደሚያስቀምጡ አላውቅም። ዝም ብለው ዝብርቅ። ስፓይ ሰላይ ማለት ነው። ፍላይ ደግሞ ዝንብ ነች። ፍላይ ሰማይ። ስካይ ነው ሰማይ። ፍላይ በራሪ ናት ዝንብ። ስካይ ሰማይ። ናይለን ጨርቅ ነው። ናይለን ፋብሪክ ጨርቅ ነው። ናይለን የምንለው ደግሞ የጥራቱ የኳሊቲው ናይለን የሚባል ነገር። እስኪ ናይለን ምን ብሎ ይተረጉምልናል? ናይለን ብሎ ነው የሚተረጉመው። ያው ናይለን ነው እኛም የምንለው። እንደዚህ ነው። አሁን በቃ ዋይን ጨርሰናል። ዋይ ተነባቢዎችን እንደ ኢ እንደ ሶስተኛ ድምፅ እንዲነበቡ ታደርጋለች። አይ ማለት ሁለት ተነባቢ ነው ያላት።
አዎ አና ኢ ኢና መጀመሪያ ላይ ስትመጣ እሷ ደግሞ እንደ ይ ነው። ይ እሷ መጀመሪያ ላይ ከመጣች እንደ ትነበባለች። የእሷን ይ አዎ የእሷን ባህሪ ደግሞ ተነባቢው እንትን አናባቢዎች ይወስኑታል ይወስኗታል። ለምሳሌ አሁን ኦ ከመጣት ቀጥሎ እንደ ዮ ትነበባለች። ቢዮንድ ዮ ሆነች። አሁን እዚህ ጋር ኦ ነው አናባቢዋና ማለት ነው። ኢ ከሆነች እንደ የ ትነበባለች። ኤምፕሎየር አንዳንዴ ደግሞ ሁለት ኢ ሲመጣ አንድም ኢ ሲመጣ እንደ ሶስተኛ ልትነበብ ትችላለች። ይ ኢምፕሎይ እንደዚሁ የኢምፕሎየር እና እዚህ ጋር ተነባቢ ሆና በምትመጣ ሰዓት የዝርያ ነው ያላት ግን ከዛም በኋላ እንደ አናባቢዎቹ ትወሰናለች ማለት ነው። የዝርያም ብትሆን ወይ ዮ ትሆናለች ወይ ይ ወይ የ ትሆናለች ወይ ደግሞ ያ ልትሆን ትችላለች። ለምሳሌ እሺ ይሄ ያ ነው የሚለው ቆይ ያርድ ያርድ ማለት መሬት ነው ጓሮ እንደ አሁን እንደ ያ ሆነች ማለት ምክንያቱም ኤ ነው አብሯት የመጣው ጓሮ መሬት የጓሮ መሬት እንደዛ መጀመሪያ ላይ ስትመጣ ድምጿ ያው የየ ዝርያ ነው ግን ከዛም በኋላ እንደ አናባቢዎቹ ትወሰናለች ማለት ነው። አናባቢ ሆና ስትመጣ ደግሞ ሆሄያቱን ወደ ሶስተኛ ሆሄ ወደ አራተኛ ሆሄ ትቀይራለች ማለት ነው። ወደ አራተኛ እና ወደዛ ትቀይራለች። እሺ ጥያቄ የለሽም ወይ? የለኝም። እሺ ጥያቄ ማዘጋጀት አለብሽ። ጥያቄ ወሳኝ ነገር ነው። እና እሺ አሁን እንፈትንሽ የተወሰነ ዝም ብለን ጊዜ ካለሽ እስኪ እነዚህን አንብቢ ያው የንባብ እንትን ለማዳበር ይሄንን ማን ብለሽ ነው የምታነቢው? አውት አዎ የስ አውር አውተር አዘር አውዘር አፕሮጀክት አፕዚት አፕዚት ኦፖርቹኒቲ ኦፖርቹኒቲ እሺ ጎበዝ እንደ አ ሲነበብ ማለት ነው። አሁን እንደ ኦ ሲነበብ ደግሞ ኦፍ ኦን ኦብጀክት ኦብጀክት ኦፕን ኦፍን ኦፍከርስ ኦፍ ኮርስ ኦፍ ኮርስ እሺ ይሄስ ኦንሊ ኦንሊ ጎበዝ እንደ ዋ ሲነበብ ደግሞ ኦን ዋን ኦን ዋን ዋን እንደ ዋ ዋንስ ዋንስ እንደ ሲነበብ ደግሞ ካም መኒ
ها. هن. مم. م- منز. منزل. من. ها. دن. country. هن. كوبس. ها. هو. مم. هو. ها. أنا خلاص يجي خلاص. إيه. إيه خلاص. በቃ ነገ እንቀጥላለን። እሺ እሺ፣ ችግር የለም በቃ። እሺ ገባኝ። አስተኝ በቃ ችግር የለም።